ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ጌታ ነው። ከዩቲዩብ ላይ እንግዲህ መዝሙር ስትወስዱ ራፕም ሊመጣ ይችላል። ተገላግሉ እንግዲህ ኢየሱስ ጌታ ነው። እንደምን አደራችሁልኝ? ጉሮሮዬን አሞኛል ለምን እንደሆነ አላውቅም። እንግዲህ ጠላት ይዋጋል አይደል? እኛ ደግሞ አንሸነፍም። what እሺ አሜን ብያለሁ። ይማረሽ አሜን። እንደምን አላችሁልኝ? ደህና አደራችሁ ሆይ? እንደምን ዋላችሁ? ቀን እንግዲህ መሸት እያለ ላላችሁ ሰዎች እንዴት ዋላችሁ? ሰላም ዋላችሁ? እኛ ጋር ደግሞ እንግዲህ ጠዋት ነው። እንደምን አደራችሁ? ጠዋት ለሆነላችሁ ሰዎች እንደምን አደራችሁ? እንግዲህ መሸት እያለ ደግሞ እየመሸላችሁ ደግሞ ላለ ሰዎች አገር ቤት ኢትዮጵያ፣ ዩሮፕ፣ ወደ ኤዥያ፣ ሳውዲ፣ ሌላም ገልፍ አካባቢ እንግዲህ ወደ ማታ ነው የሚሆነው። ወደዚህኛው ደግሞ ጠዋት ነው አይደለ? አንዳንዱ ጋር ደግሞ ምሳ ሰዓት ነው፣ አንዳንዱ ጋር ብቻ የእግዚአብሔር ሰላም ደስ ይላል። ኢየሱስ ጌታ ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ነው? ሁሉ መልካም ነው። እኔ ጋር ክብሩ ይስፋ ለመድኃኔዓለም ሁሉ መልካም ነው። ሁሉ ደህና፣ ሁሉ መልካም። ኢየሱስ ያድናል ለዘላለም አሜን። ሁሉ ደህና ነው። ሁሉም ነገር ደህና ነው። መዝሙሩ ምን አለ? ስትወድ ብዙ ስትምር ብዙ ደግነት አበዛዙ መልካምነትህን ለኔ ያልቆጠብከው በእያንዳንዱ ነገር አብዝታየው። እግዚአብሔር መልካምነቱን አይቆጥብም። መቆጠብ አያውቅም። እግዚአብሔር ቆጥቦ አይሰጥም። ትንሽ አይደለም የሚሰጠው፣ ሲሰጥ ዝርግፍ አድርጎ የሚሰጥ አምላክ ነው። የእግዚአብሔር መልካምነት ያጠቃቀምና ያቀባበላችን። አንዳንድ ሰው ፍቅር ምንድነው ሲያፈቅራችሁ ያለው ሁሉ ዲፕሊ በቃ አፍቅሯችሁ ወድሻለሁ አይ ላቭ ዩ ምናምን ሲል የሪሲቭ ምንድነው የመቀበል ጉዳይ ነው። ሰውየው ሙሉ በሙሉ ፍቅሩን እየተናገረ እየገለጸ ሴትዮዋ ደግሞ ስቲል አልገባትም። እኛና እግዚአብሔርም እንደሱ ነን። ሙሉ ፍቅሩን ሙሉ ቸርነቱን ሙሉ ነገሩን ሰጥቶን ስቲል ግን ምናግረመረመ። ምክንያቱም ያቀባበል ጉዳይ ነው። ተሰጥቶናል ግን አላወቅነውም እንዴት ሪሲቭ እንደምንቀበልና እንዴት ልንመነዝረው ልንጠቀምበት እንደምንችል። እግዚአብሔር ምህረቱ፣ ቸርነቱ፣ ፍቅሩ፣ መልካምነቱ ወደር የሌለው አምላክ ነው። ኢየሱስ ያድናል። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። እወዳችኋለሁ በጣም አሜን። በጣም ነው የምወዳችሁ። ዛሬ እንግዲህ በተለይ ዩቲዩብ ላይ ለምትመለከቱኝ ሰዎች ፖስት እንግዲህ ዩቲዩብ ላይ ፖስት አላደረግንም። ፖስት ማድረግ ስላልቻልኩኝ አይ ዶንት ኖ እንዴት እንደሚደረግ አላውቅም። ብዙ ዕውቀቱ የለኝም የዩቲዩብ እና ለ21 ቀን ጾም ጸሎት ይዘናል። ለ21 ቀን ምግብ ሳይበላ በውሃ በሻይ በቡና መጾም ይቻላል። ይሄ ልምድ የሌላችሁ ሰዎች መጾም አትችሉም እሱን እና ሌሎች ደግሞ በውሃ ሻይ ይሄ ምግብ የማይበላ ሰው ነው። ሌሎቻችን ደግሞ እንደዛ እንግዲህ መጾም የማይችሉ ሰዎች ደግሞ ልምዱ የሌለው ሰው ደግሞ ቀን ሳትበሉ ማታ ትበላላችሁ ማለት ነው። ማታ በኢትዮጵያ አነጋገር 1 ሰዓት ላይ ከምሽቱ 1 ሰዓት ላይ እንበላለን ማለት ነው አይደል? መብላት ደግሞ እንግዲህ እስከ 21 ቀን መጾም እችላለሁኝ ጾም ያቃለው የሚል ሰው ደግሞ 21 ቀን ምግብ ሳይበላ በውሃ በሻይ በቡና መቆየት ይቻላል። ይሄ የልምምድ ጉዳይ ነው። መለማመድ መቻል አለባችሁ። ጾም ልመዱ። መለማመድ ጥሩ ነው። ጾም በጣም አሪፍ ነገር ነው። አንደኛ ከእግዚአብሔር ጋር በጣም የሚያገናኝ ነገር ነው። በጣም full of confidence የሚሰጣችሁ ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን ማግኘት ብቻ ነው። በዘመናችሁ እግዚአብሔር እንዳላችሁ እርግጠኛ ብትሆኑ ከሆናችሁ የትም ብትሄዱ የትም ብትወጡ ብትገቡ ከእግዚአብሔር ጋር የምትገናኙበት ነው። አሜን። ስለዚህ እንግዲህ እኔ ቡና ጠጣለሁ። በዚህ ደግሞ ግራ እንዳትጋቡ ቡና ጠጣለሁኝ ምክንያቱም እህል አልበላም እስከ 21 ቀን። ያ ደግሞ ለእንግዲህ የሚያስጨበጭብ ጉዳይ አይደለም፣ የልምምድ ጉዳይ ነው። ብዙ ቢግ ዲል እንዳልሆነ ልታውቁልኝ ይገባል ማለት ነው። የልምምድ የመለማመድ ጉዳይ ነው። መለማመድ ማለት ነው። መለማመድ
ራስን ማለማመድ ስጋ ይለምዳል ስጋ ማይለምደው ነገር የለም ምንድነው በጣም ብዙ አንድ ትሪ ሙሉ እንጀራ መብላት 2 እንጀራ 3 እንጀራ ምናምን እየበላ ያደገ ሰው መጀመሪያ ልጅ ሆኖ ግማሽ እንጀራ ከዛ ትንሽ ከፍ ሲል 1 እንጀራ 2 እንጀራ ምሳሙን ባንድ ጊዜ ማለት ነው ምናምን እየበላ ያደገ ሰው ባንድ ጊዜ ጥርግ አድርጎ ሆድ እንዳስተማሩት ነው ጨጓራ እንዳስተማራችሁት ነው ኖ ስትሉት መገራት መቻል አለበት ስጋ ማለት ነው መጮሁ አይቀርም ማልቀሱ አይቀርም ስጪ ምግብ ግን የሚገርማችሁ የሚያስደንቀው ነገር በጣም የሚገርመኝ ነው ሁሉ ጊዜ ስለ ጾም ሳስብ ጾም ልጾም ብላችሁ ስትነሱ የእግዚአብሔር መንፈስ በእናንተ ላይ ይመጣል እና ስትሬንግስ ይሆናችኋል አቅም ይሆናችኋል የሚገርመኝ በጣም ያልጾም ኩለታ ማለት ነው ጾም የሚባል ነገር ያልያስ ኩለታ ጧት ተነስቼ ቡናዬን ጠጥቼ ቁርሴን ምናምን በልቼ ካልወጣው የሆነ ምንድነው 1 o'clock ምሳ ሰዓት ወይም የሆነ ካለፈ ምናምን ጨጓራዬ ምን አቅም ሁሉ እስከማጣት ድረስ የሚገርመኝ ግን የሚደንቀኝ ነገር ግን ልጾሙ ስትነሱ ግን የእግዚአብሔር ጸጋ ከናንተ ጋር ነው ልባችሁ መንፈሳችሁ ሁሉ ነገራችሁ በፊት ለሆነ ፈቅጃለሁ ስትሉ የሚያበረታ የእግዚአብሔር ጸጋ የእግዚአብሔር መንፈስ በእናንተ ላይ ይመጣልና ስጋ ይጎሸምና ምን ይሆናል ምን ይሆናል መሰላችሁ መንፈሳችሁ እየበረታ ይሄዳል አሜን እንግዲህ ቀን ማታ የምትበሉ ሰዎች ቀን ቡናም ሻይም ውሃም አይጠጣም ማለት ነው አይደለ በዚህ እንግባባለን ማታ የምትበሉ ሰዎች ቀን ሻይም ቡና ውሃም አይጠጣም አይደለ እንደሱ ነው የሚጾመው ግን እንዳለ 21ንም ቀን ምግብ የሚባል ማታ የለም ጧት የለም ለሊት የለም ማትበሉ ሰዎች ግን ምክንያቱም ጉሮሮ ይደርቃል ማውራት አይቻልም በጣም ነው እንትን የሚያደርገው ስለዚህ ውሃ ሻይ ወይ ቡና መጠጣት እንችላለን ማለት ነው ጁስ እንዳትጠጡ እንግዲህ ያለመዳችሁ ሰዎች ራሳችሁን ያለማመዳችሁ ይዱ ለጤንነትም በጣም ጥሩ ነው ጾሙ አንደኛ ጤናንም ከመድኃኒዓለም ጋር የሚያገናኛል ለጤንነትም ጥሩ ነው ኢየሱስ ያድናል ለዘላለም አሜን ኢየሱስ ያድናል አንዲት ልጅ YouTube ላይ ጽፋልኝ አይቼ ነው ሰብልዬ እንዴ ነው ቡና እየተጠጣ ይጾማል ወይ ስላለችኝ ነው እቺን ገለጽ ለማድረግ ፈልጌ ነው መስማታችሁ አይቀርም YouTube ላይ ፖስት አደርጋለሁ እንግዲህ ኢየሱስ ያድናል አሜን ኢየሱስ ክርስቶስ ጌታ ነው አንዳንድ ሰዎች በውስጥ መስመር ጸልይልን ይያላችሁ ለምትጽፉልኝ ሰዎች እየተግባባና መሰለኝም እዚህ ጋር መተን ጾም ጸሎት ያዝነውና የምንጸልየው ለኢትዮጵያ ለድንጋይዋ ለአፈሯ ለመሬቷ አይደለም የምንጾመው ላንተ ለናንተ ለሁላችሁ ነው እንግዲህ ያመነ ነው የሚቀበለው ያመነ ሰው ሁሉም ሪሲቭ ማድረግ ይችላል ይሄ ጾም ጸሎት የኔ ነው እኔ ኢትዮጵያዊ ነኝ አበሻ ነኝና አንዳንድ ሰው ደግሞ ለኤርትራ ለምንድነው ሰብሊ ማጽሙት እንግዲህ እኛ አበሻ ብለን ኤርትራዊ ብለን እዚህ ጋር እስከ ተጣራን ድረስ በሁሉ ነገር ላይ ጥያቄ አታብዙ አንዳንድ ሰው ርዕስ ብቻ አንብባችሁ መልእክት ሳታዳምጡ የምትሄዱ ሰዎች አላችሁ ርዕስ ተነቦ ነገር አይደመደምም ቢቻል ጆይን አድርጉን ጸልይልኝ ብላችሁ የምትልኩ ሰዎች የጸለይነውን ወይንም እዚህ ጋር የምናወራውን የምታዳምጡ ብትሆኑ ጥያቄ አይመጣ ገብታችኋል ስለዚህ እዚህ ጋር የሚጸለየው ጸሎት የናንተንም ጥያቄ ያካትታል አሁን እንግዲህ እያንዳንዱ ሰው በጣም ደስ ያለኝ ነገር ልንገራችሁ አብረውን የሚጾሙት ሙስሊም ኦርቶዶክስ ፕሮቴስታንቶች ናቸውና አምብለስድ በጣም ደስ ብሎኛል እንግዲህ የእንትናችን ሁኔታ ይለያይ እንጂ አለችኝ አንድ እህቴ ስታወራኝ ሙስሊም ናት አንቺ ኢየሱስን ጌታ ነው ብለሽዋል እኔ ነብይ ነው ብያለሁ ግን በመትጸልዩ ጸሎት አምናለሁኝ እግዚአብሔር ይሰማናል እንግዲህ እኔና አንቺ በዚህ እስማማለሁ በመትጾሙትና በመትጸልዩት ብላ ጆይን አርጋናለችና እንደዚሁም የተለያዩ እህቶች ከኛ ጋር ጆይን ያደረጉ መወዳቸው ማከብራቸው ወገኖች አሉ ሙስሊም ወንድሞቻችን ኦርቶዶክስም በጣም ብዙ ኦርቶዶክስ ደግሞ በሚገርም ሁኔታ ጆይን አድርገውናል ያው ማንነታቸውን እዚህ ላይ ባታቆም አብረው ነው እየጸለዩ ያሉት አሜን እንግዲህ የምንጸልየው ለሁሉም ነው ለመላው ኢትዮጵያ ነው የምንጸልየው አሜን
የምንጸልየው ለመላው ኢትዮጵያ ነው ላንቺ ለሁላችሁ ይሄ የሁሉ ፕሮቴክሽን ነው የናንተን ቤተሰብ የናንተን የሆነው ነገር ለሁሉ ነገራችሁ ነው የምንጸልየውና ጸሎት ደግሞ የማይፈታው ነገር የለም ጸሎት ምንድነው ቁልፍ ነው አሜን ቁልፍ ነው ስለዚህ ላመነ ምን ይላል ላመነ ሁሉ ይቻላል አምኖ የተቀበለ ሰው የዛሬው ጸሎት የኔን ቋጠሮ ሊፈታ ነው እኔ ውስጥ ያለውን ችግር ሊፈታ ነው ኢትዮጵያ የምትባለው ውስጥ እኔ ነኝ አንዷ ኢትዮጵያ አይደለ ኢትዮጵያ የምትባለው የምትመጣው አንተ ምናምን ተደማምራን አይደለ ስለዚህ ለኢትዮጵያ ይጸልያል ሲባል ለኔ ነው እየተጸለያለ እያንዳንዱ ሰው በየሚዲያው እያንዳንዱ ሰው በየቦታው እየጸለያለው ለኢትዮጵያ ለሀገራችን እየጸለይን ነው ብሎ ሰዎች ጾም ጸሎት ይዘው የሚጸልዩት ለእንትናቸው እኮ አይደለም ለተወሰኑ ሰዎች ወይ ለተወሰነ ነገር አይደለም ላንቺና ለኔ ነው ሁላችንም ነው እስከዛሬ ብዙ ይጸልዩልናል እኮ እስቲል እየጸለዩልን ስለዚህ ስለሚጸልዩልን ሰዎች እግዚአብሔር ስላስነሳቸው በኦርቶዶክስም በሙስሊሙም በክርስቲያኑ በፕሮቴስታንቱ በየትኛው ስለምድራቸው የሚጸልዩትን ሰዎች እግዚአብሔር ይባርካቸው ለመልካምነት የሚጸልዩ ሰዎች አንዳንድ ሰው ለከርስ ይጸልያል ሊገለብጥህ ይጸልያል ኢትዮጵያን ገልብጥልን ህዝቧን ገልብጥና ገላግልልን የሚልም ደግሞ አለ እኮ ያደርስባችሁ ነው አጋንንት ያረፈበት ማለት ነው ኢየሱስ ክርስቶስ ጌታ ነው እንግዲህ ቡና ሰጠታ እንዳትቀኑ ማጠጡ ሰዎች ጉሮሬ ስለሚደርቅ ማለት ነው አሜን እንግዲህ አንድ ነገር ላችኋለሁ ጥያቄ ያለባችሁ ሰዎች እንድንጸልይበት የምታስቡ ሰዎች እግዚአብሔር ይረዳናል ብላችሁ የምታምኑ ሰዎች ጨጓራ ቢኖር የጉበት ችግር ካለ የኩላሊት ችግር ካለ የምን ችግር ካለ በራሳችሁ ቤት ላይ ወይ ራሳችሁ ቦታ ላይ ወይ ወረቀት ላይ ጻፉት ብትፈልጉ እዚህ ላይ ኮሜንት ላይ መጻፍ ትችላላችሁ ጥያቄ ሆነባችሁ እንድትፈወሱ የምትፈልጉትን እዚህ ጋር የሚያይ በሙሉ ከኛ ጋር በጾም ጆይን ያደረጉን አብረን የምንጾም ሰዎች እናንተም እግዚአብሔር የልብ አምላክ ነው አይደል እግዚአብሔር የልብ አምላክ ነው መላሹ እግዚአብሔር እንጂ ሰው አይደለም እኛን ጠይቃለን ኢየሱስ ጌታ ነው ፓስተር ጆን ምን ይያለ ነበር አሁን የዘመረው አንድ ነገር አልከለከልከኝም የጠየቅኩ ነገር ሁሉ መልሰህልኛል ይሄ ጥያቄ ነው ወደ እግዚአብሔር የምናቀርበው እኛ መፍታት ያልቻልነው ጥያቄ ነው በመድራችን ላይ ያለ ከርስ በመድራችን ላይ ያለ በሽታ ትላንትና እንዳወራ ነው መድራችን ላይ ያለው በሽታ ነው ሁሉም ሰው ታሟል አላመመኝም የሚል የለም ሁሉም ዘረኛ ነው ሁሉም ሰው ታሟል ዘረኝነታችሁን ትላንትና ዝርዝሬ ነግሬያችኋለሁ እንዴት ዘረኞች እንደሆናችሁ ከውጪ የሚጣላን ሰው ቢመጣ ከውጪ ሀገር የሌላ ሀገር ለምሳሌ ሳውዝ አፍሪካ እኛ ልትታኮስ ብትመጣ ሙሉ ኢትዮጵያ ሙሉ አበሻ ሳውዝ አፍሪካ ላይ ነው የሚነሳው እኛ ኢትዮጵያውያን ብሎ ይፋቀራል ይዋደዳል ይያያዛል ከዛ በኋላ የሚጣላው አንዳንድ ሰው የሚጣላው ጎረቤት ካጣ እዛው ቤት ውስጥ ያለው ሰው እርስ በርስ ይጣላል ነገረኛ ጎረቤት ማለት ነገረኛ ቤተሰብ ማለት ነው ነገር በጣም የሚወዱ ቤተሰቦች ነገረኛ ስራ ብዙ የሌላቸው ቤተሰቦች በጣም ሰዓት ያላቸው ጊዜ ያላቸው ስራ የሌላቸው ሰዎች አንድ ቤት ውስጥ የአንድ ቤተሰብ ልጆች ወይም እናት አባትም ተደምረውበት ስራ ከሌላቸው የሚሰሩ ብዙ ትርፍ ሰዓት ያላቸው ሰዎች የእነንተናን ጎረቤት አኗኗር የእነንተና ምናምን አወጣጥ አገባብ ያዩ ሲገላመጡ ነው የሚውሉት እና እነዛ ሰዎች ግን በጣም ሰላም ሆነው ከነሱ ጋር ሰላም ከፈጠሩ ስለነሱ ማንሳት ይተውና አልጣላም ካሏቸው እዚህ እርስ በርስ መጣላት ይጀምራሉ ግን እነዛ ጎረቤቶች የሚጣሏቸው ከሆነ ይሄ ቤተሰብ አምላኬ ምስክሬ ነው ፍቅር ነው የሚሆነው የሚጣላው የሚፈልግ ሰው ገባችሁ አይደለ አንድ ጊዜ እኛ ጎረቤት ማለት ነው ሁሌ የሚጣሉ ወንድማማቾች ነበሩ ወንድም እና ያ ፋሚሊ ሁሌ ይደባደባሉ ሁሌ ድብድብ ነውና አንድ ቀን ወንድማማቾች ቅውጥ ያለ ድብድብ ሲጣሉ ጎረቤቶች ያው ይገላግል ይለኛ እኛ ሀገር ደግሞ ገላጋይ ያው ይበዛልና እየገላገሉ በዚህ መሃል ላይ አንዱ ትንሽ ይሁን እንዴ አንተ ምን አባ ለምንድነው ዛት ማታርፈው ብሎ እሱ እንደ ታላቅ መቆጣቱ ነው ትንሹን ማለት ነው ኢሚዲየትሊ ጠቅላላ ቤተሰቡ ግልብጥ ብሎ እንዴት ምን አባት ለዋለህ ስለ አባታችን ታቃለህ ወይ ብለው የሚደባደቡ ሰዎች ድብድቡን ትተው ገላጋዩ ላይ ተነሱበት እኔ እግዚአብሔር ምስክሬን ታሪክ አይደለም አወራላችሁ በአይኔ ያየሁት ጎረቤቶቻችን ላይ እና ሰውየው ገላጋዩ ላይ ተነሱበት ሁሉም ታርቀው ማለት ነው
ቤተሰቡ ታርቆ ገላጋዩ ላይ እንዴት ምን አባት ለዋለ ብለው ሊጣሉ ተነሱና ጎረቤት በሙሉ መሃል ገባና ከገላጋዩ ጋር አብሮ ቆመ እንዴት ሊያገላግል ገብቶ የኛ የኢትዮጵያ ታሪክ ይሄ ሚገላግላችሁ ትደባደቡ እና እርስ በርስ ትደባደቡና ገላጋይ ከመጣ ገላጋይ ላይ የምትዞሩ ናቸው በጣም ዘረኞች ናቸው ጠቅላላ በሻከም ጠቅላላ የነገር ያለ እግዚአብሔር ይሄንን መንፈስ ከምድራችን ላይ ይገልብጣው ቤተሰብን የማያፋቀር ነገር የሚወድ ስራ ያጣ ሰው ስራ ካጣ የኡነቴ ነው መነግራችሁ ስራ የሌለው ሰው ቁጭ ብሎ የሚያስበው ምን እንደሆነ ልንገራችሁ በጣም ታይም ያለው ሰው ጊዜ ያለው ሰው ቁጭ ብሎ ነገር ሲጎነጉን ነው የሚለው የንትና አለባበስ የንትና አካሄድ ውጭ ሀገር አሁን አሜሪካን ሀገር ወይ ዩሮፕ ሂዱ የትም ሂዱ አሁን እዚህ ገላችሁን ራቁታችሁን ብትሄዱ የሚያያችሁ ብዙ ሰው የለም ለምን መሰላችሁ ሰው ቢል አናቱን አዙሮታል ጠዋት ማታ 16 ሰዓት ነው የሚሰራው 8 ሰዓት 10 ሰዓት ምናምን ነው የሚሰራው አንቺ ራቁትሽን ልጅ አትጂ ስላንቺ who cares ለራሱ ታይም የለውም የሚያስብበት አንቺን የሚያይበትም ጊዜ የለውም እናንተ ግን ስራ ፈት ኢትዮጵያ ግን እንግዲህ ያው እናንተ ስለ ሁላችን እኔንም ጨምሮ ማለት ነው እኛ ኢትዮጵያኖች ግን ስራ ስለሌለን በጣም ሀገራችን ላይ ስራ ስለሌለ የምንተኛበት ሰዓት ስለሚረዝም ረጅም ጊዜ ስላለን ታይም ስላለን የሚሰራም ስራ ስለሌለ ቁጭ ብለን ድንጋይ ላይ ተቀምጠን የሚወጣው የሚወርደው የሚመላለሰው ስንደባደብ ድንጋይ ስንወረውር ያደግነን ስንሳደብ ያደግነን ቡና የምንጠራራው ሰው ልናማ ነው ቡና የምንጠራራው ቁጭ ብለን ረፍት ልናደርግ አይደለም this is Ethiopia ይሄ ነው የኛ ምድር ይሄ ነው የኛ ሀገር ዛሬ እግዚአብሔር የያንዳንዳችን ቤት በኢየሱስ ክርስቶስም በፈውስ ይምጣ ዛሬ ከያንዳንዳችን ጓዳ ምህረት እግዚአብሔር መድኃኒት በያንዳንዳችን ቤት ውስጥ እንዲፈስ የእግዚአብሔር ምህረት እንዲመጣ እያንዳንዳችን ጓዳችን ቤታችን ይፈውስ ራሳችሁን ቼክ እንድታረጉ ፈልጋለሁ አንዳንድ ጊዜ እንደዚህ አይነት ሀቢት ያለባችሁ ሰዎች ከጓደኞቻችሁ ጋር ተጠራርታችሁ ወይ ደውላችሁ የአንድ ሰው ነገር ከገረማችሁ ሰውየውን አይደለም የምታናግሩት ወይ ሴትዮዋን አይደለም ወይ ካናደዷችሁ ደውላችሁ 1 hour 2 hours ስለ አንድ ሰው ታሪክ ታወራላችሁ ወይ ቸርች ላይ ስላለ ጉዳይ በቃ በቸርች ጉዳይ በሃሜት ቸርች ላይ ፓስተሩ ቄሱ ምናምኑ ሼኩ በቃ በሙስሊሞቹን ማለት ነው ስላሉ አብረን ለማውራት ስለነሱ ኃጢያት ለማውራት 1 hour ስልክ ቢል የሚያስከፍላችሁን እንኳን ደውላችሁ ታወራላችሁ ወይ ተጠራርታችሁ ወይ ቡና ጠርታችሁ እንደው ይሄንን ጉድማ ከሴትዮዋ ጋር ነው ቁጭ ብዬ እከሊትን ጠርቼ እንደዚህ አይነት ባህል ያለን ሰዎች ነን ይሄንን ባህላችን በኢየሱስ ክርስቶስም እግዚአብሔር ይገልብጣ የሐሜት ባህል የዘረኝነት ባህል የመከፋፈል ከቤት ነው የሚጀምረው አሜን ጽዳት የሚጀምረው ከቤት ነው መጽዳት አለማማት ዘረኝነት የሚባለው ነገር የሚመጣው ከቤት ተጀምሮ ያደገ ነገር ነው ቤት ውስጥ ያደገ ነገር ነው ገብቷችኋል አይደል ቤት ውስጥ ቤታችን ውስጥ ያስተዳደጋችን ውጤት ነው ስለዚህ ዛሬ እግዚአብሔር አምላክ ቤታችንን ይፈውሰው አሜን ቤታችንን ጓዳችንን ኑሯችንን ይፈውስ አሜን እግዚአብሔር ይፈውስልናል ማለት ይፈውሰናል ምንድነው በሽታውን ያልተናገረ መድኃኒት አይገኝለትም ይባላልና እንግዲህ ከኔም ቤት ከናንተም ቤት ሁላችንም ጋር ችግር አለ እኛም ቤት አለ እናንተም ቤት አለ ሁላችንም ቤት ችግር አለ በጠቅላላ ስለዚህ መፈወስ ያለበት ሙሉ ኢትዮጵያዊ ኤርትራዊ ፈውስ ያስፈልገናል እግዚአብሔር አምላክ ዛሬ መድኃኒቱን ትላንትና አንድ ብለን ወስደናል አይደል ምን የተባባለው አንቲባዮቲክስ ሲወሰድ ዶዙ ማለቅ አለበት ዶዙ ሲያልቅ ሰውየው ይፈወሳል ጀምሮ መተው ግን አያፈውላችሁ አንቲባዮቲክስ ትላንትናም ነግሬያችኋለሁ ውጣችሁ ካልጨረሳችሁ እንደገና ሌላ ጠንከር ያለ ነው የሚታዘዝላችሁ ስለዚህ አሁን የጀመርነው በኢየሱስ ክርስቶስም መፍትሄ የሚሆን ፈውስ የሚሆን መድኃኒት ውጠን እንጨርሰዋለን ኢየሱስ ጌታ ነው ለ21 ቀን አብረን እየዋጥን እየተመካከርን እየጸለይን በእግዚአብሔር ፊት እየሆንን እንትን እንላለን ማለት ነው ትላንትና የሰጣዋችሁ የመጽሐፍ ቅዱስ ክፍል ነበረ ማቴዎስ 7 አይደለ ማቴዎስን ሰጥቻችኋለሁ ከዛ ላይ ቁጥር 21 ያ ቁጥር 21 ላይ ምን ይላል እዛ ላይ ስታነቡት ምንድነው የሚለው ቃሉ
እንደዚህ አይነቱ መንፈስ እንደዚህ አይነቱ አጋንንት እንደዚህ አይነቱ ነገር በመገሰጽ ወይ በጸሎት ብቻ የሚወጣ አይደለም ማለት ጌታ ኢየሱስ ይነግራቸው ለደቀ መዛሙርቱ እንዴት ነው እስከዛሬ ድረስ በጾም ምንድነው በጸሎት ብቻ ስንገስጽ በኢየሱስ ስም ውጣ ስንለው አጋንንቱ ይወጣ ነበር ለምንድነው እኛ ዛሬ ልናስወጣ ያልቻለው ለምንድነው አንተ ያስወጣው እኛ ግን ያቃተን ለምንድነው ብለው ሲጠይቁት ጌታ ኢየሱስ ምን አላቸው እንደዚህ አይነቱ አጋንንት እንደዚህ አይነቱ መንፈስ ሊወጣ የሚችለው በጾምና በጸሎት ነው በጸሎት ብቻ የሚወጣ አይደለም ይሄ አገራችን ላይ አሁን ቁጥጣ ላይ የተቀመጠው የቦረንትቻ መንፈስ የአጋንንት መንፈስ የጥንቆላ መንፈስ ይሄ እግዚአብሔርን የማያውቅ የሚከበር ግብር የለመደ ደመጠጣት የለመደ መንፈስ ዛሬ የመጣ አይደለም አመታትን ያስቆጠረ ምድራችን ላይ የኖረ መጽሐፍ ቅዱስ ታነቡ ያለፈ መጽሐፍ ቅዱስ እንኳን ያውቋል ኢትዮጵያ ጥንቆላ ውስጥ የነበረች ሀገር እንደሆነች ምንም ያህል ኢትዮጵያ የቃል ኪዳን ምድር ብትሆንም እንኳን ህዝቦቿ ግን በእንደዛ ውስጥ ያለፉ ናቸው በጥንቆላ ያለፉ ናቸው መጽሐፍ ቅዱሳችሁን ገልጣችሁ ስታነቡት ኦሪት ዘፍጥረት ላይ ስትመለከቱ ኢትዮጵያ ብዙ ጊዜዋን የምታመልከው የነበረው ሌላ ጣዖት ነው ሌላ ነገር ታመልክ ነበር በደንብ አንብቡ መጽሐፍ ቅዱስን አጥኑ ስለዚህ እንደሱ አይነቱ ነገር እያለ ዛሬም ድረስ አለ እግዚአብሔር ግን ለዘመናት ምድራችን ላይ ሆኖ ደም ሲጠጣ የኖረ ደም ጠጪ መንፈስ በተለይ የወጣት ልጆችን ደም የሚጠጣ መንፈስ በጌታ በኢየሱስ ክርስቶስም ይገለብጣዋል እኛ ሁለት ብለናል ዛሬ ሁለተኛ ቀናችን ነው we have to fight the devil ምንዋጋው ከስጋና ከደም ጋራ ምንም ችግር የለብንም ከየትኛውም ሰው ጋር ችግር የለብንም ከየትኛውም የሃይማኖት ድርጅት ጋር ችግር የለብንም ግን ከዚህ ከጥልቁ መናፍስታን ጋር ግን መንፈስ ጋር ግን በጣም ችግር አለብን ውጊያችን ከነሱ ጋር ነው ስለዚህ በኢየሱስ ክርስቶስም የልምናሪን መንፈስ እንገለብጣለን ምድራችን ላይ ቂጥጥ ያለ ወንበር ይዞ እየተሽሞነሞነ የተቀመጠ ኢትዮጵያ ምድር ላይ የገባ የአጋንንት መንፈስ በኢየሱስ ስም የተገለበጠ ይሁን አሜን አሁን እዚህ ላይ እንደነገርኳችሁ ቅድም የትኛውን ጥያቄ ያለባችሁ ነገር መጻፍ ትችላላችሁ ወይንም እኔ ላነባልችልም ኮሜንት ያነበብኩ መጸለይ አልችልም ስለዚህ ከኔ ጋራ በእምነት እንጸልያለን እግዚአብሔር ነው የሚመልሰው እግዚአብሔር ነው የሚሰማው ኢየሱስ ያድናል አሜን በጌታ በኢየሱስ ክርስቶስም አባት ሆይ እናመሰግንሃለን ሃሌሉያ ክብር ላንተ እንሰጣለን የሁሉ ነገር ባለቤት የሁሉ ነገር የበላይ የሁሉ ነገር ፈጣሪ አንተ ነህ እግዚአብሔር ሆይ አንተ ሁሉን የምታውቅ ሁሉ ባንተ እጅ ሁሉ ባንተ ቁጥጥር ስር የሆነ አባት ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዝቅ ብለን አምላክ ሆይ እርዳታን ፈልገን በፊት አለንና የያንዳንዳችንን ቋጠሮ እንድትፈታ የሚሹን የሚፈልጉኝ ያገኙኛል ብለሃል ፊቴን የሚሹ ያገኙኛል ብለሃል ለሚፈልጉ ትገኛለህና እግዚአብሔር ሆይ በእያንዳንዱ ጥያቄያቸው በእያንዳንዱ ህመማቸው ውስጥ በእያንዳንዱ እግዚአብሔር የዘላለም አባት ያው ካንሰር ቢባል እግዚአብሔር ሆይ ስም የወጣለት በሽታ ካንሰር ጨጓራ ጉበት ብቻ ስሙ መዘርዘር የማንችል እግዚአብሔር ሆይ በኢየሱስ ክርስቶስ ስም አሁን የተዋረደ ይሁን አምላኬ ሆይ ዛሬ እጅህን እንድትዘረጋ እንጸልያለን በተሰጠን ደግሞ በልጅነት ስልጣን በኢየሱስ ክርስቶስ ስም የትኛውም ደዌ በኢየሱስ ስም የተረገመ ይሁን ከያንዳንዱ ቤት ላይ አሁን ተነቅሎ እንዲወጣ እንጸልያለን በኢየሱስ ስም ካንሰርን እንነቅላለን በኢየሱስ ስም ካንሰርን እንነቅላለን በኢየሱስ ስም ካንሰርን ጨጓራን ጉበትን የኩላሊት በሽታ ደም ግፊት ስኳር ብቻ ስም የወጣለት በሽታ ተብሎ ሰዎች ተቀብለውት የሚኖሩትን አጋንንታዊ ስራ በኢየሱስ ስም ከመቅደስ ላይ ነቅለን እናነሳለን በኢየሱስ ስም ከማደሪያ ላይ እንነቅላለን በኢየሱስ ስም ካንሰርን እንነቅላለን በኢየሱስ ስም ኩላሊትን እንነቅላለን የኩላሊት በሽታን እንነቅላለን በኢየሱስ ስም የስኳር በሽታን በኢየሱስ ስም የደም ብዛትን በሽታ ስማቸውን ልጠራ ማልችል ግን አንተ የምታውቃቸውን ሰዎች የሚያውቋቸውን በኢየሱስ ስም ነቀልን በናዝሬቱ በጌታ በኢየሱስ ስም ሁለት ሆናችሁ ተስማምታችሁ በምድር የነቀላችሁት በሰማይ ይነቀላል ብለሃልና በኢየሱስ ስም የትኛውን በሽታ ነቀልን ኢየሱስ ጌታ ነው ደሞ እንጸልያለን አባት ሆይ ልጆቻቸው የሞቱባቸው እናቶች በልጆች ሞት
በጣም ዲፕሬሽን ውስጥ የገቡ በልጆች መታመም ዲፕሬሽን ውስጥ የገቡ በጌታ በኢየሱስ ክርስቶስም በየትኛውም ዓለማት ላይ በኢትዮጵያ ምድር ላይ ልጆቻቸውን በጥይት ያጡ በተለያየ ነገር ልጆቻቸውን ያጡ እናቶች ልጆቻቸው የሞቱባቸው እናቶች ፈውስ ለእናንተ ይሁን በኢየሱስም የመጽናናት አምላክ እግዚአብሔር እንድታጽናናቸው አእምሮአቸውን እንድትቀይር በኢየሱስም እንጸልያለን በጌታ በኢየሱስ ክርስቶስም አባት ሆይ እንጸልያለን በመተወደው ልጅ በኢየሱስም እንጸልያለን እንጠይቃለን መጽናናት በእነሱ ላይ እንዲመጣ አባት ሆይ እግዚአብሔር ፈውስ በእነሱ ላይ እንዲመጣ በኢየሱስም እንጸልያለን ምህረት በእነሱ ላይ እንዲመጣ እንጸልያለን እግዚአብሔር ሆይ ምህረት እጅግ የገነነ ነውና እግዚአብሔር ሆይ ትችላለህ መዳሰስ ትችላለህ ማበርታት ዛሬ በኢየሱስ ክርስቶስም ያዕቆብ እምቢ ብሎ ነበር መጽናናትንም አልፈለገም ነበር ልጁን ስላጣ ዛሬ ግን በኢየሱስም መጽናናትን እሺ እንዲሉ መጽናናትን እንዲቀበሉ አእምሮአቸውን እንድትቀይር መንፈስ ያግኛቸው በኢየሱስም እግዚአብሔር ሆይ አባቶች ይጽናኑ እግዚአብሔር ሆይ አባቶች እንዲጽናኑ እንጸልያለን በኢየሱስም ልጆቻቸው በግፍ የተገደሉባቸው ቤተሰቦቻቸውን ያጡ እናት አባት ወገን ያጣ ሁሉ ዛሬ የመጽናናት አምላክ እግዚአብሔር ሆይ እንድታበረታቸው ከአእምሮአቸው ላይ አሁን ሰይጣን የሳለባቸውን ጦርነት ሰይጣን ያስደነገጣቸው በኢየሱስም ያ መንፈስ ከአእምሮአቸው ላይ እንዲወሰድ አሁን በኢየሱስም እንጸልያለን የድንጋጤ መንፈስ ከነሱ ላይ እንዲነቀል እንጸልያለን በኢየሱስ ክርስቶስም ሰላም ለወገኖቼ ይሁን ሰላም ለወገኔ ይሁን ሰላም ለኢትዮጵያ ምድር ይሁን ሰላም ለአበሻው ሕዝብ ይሁን ሰላም ለእናንተ ይሁን ወገኖቼ ቤተሰብ ልጆች ወገን እህት እናት አባት ላጣችሁ ሚስት ባል ላጣችሁ ቤተሰቦች በሙሉ በኢየሱስም ሰላም ለእናንተ ይሁን የሰላም አምላክ እግዚአብሔር ሁለንተናችሁን ይቆጣጠረው ዳቢሎስን ዛሬ ፈጥኖ በእግራችሁ ስር ይፈጥፍጠው በኢየሱስ ስም ያስለቀሳችሁን የዳቢሎስ መንፈስ ዛሬ በኢየሱስ ስም እንረግማለን በኢየሱስ ስም ፈጠፈጥ ነው በጌታ በኢየሱስ ስም የእግዚአብሔር መጽናናት የእግዚአብሔር እጅ ያግኛችሁ ኢየሱስ ጌታ ነው ባቶይ ጠቅላይ ሚኒስቴር አብይ ባለበት እንዲጠበቅ በኢየሱስ ደም ደሙን ሸፍነዋለን ሞጣት መግባቱን በደምህ እንድትሸፍነው በኢየሱስ ደም እንዲሸፈን እንጸልያለን ጌታ ሆይ በደምህ ሸፈነው አባት ሆይ በደምህ ሸፈነው አባት ሆይ በደምህ ሸፈነው መውጣት መግባቱን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስም እሱን ሊያጠፋ የወጣ የዳቢሎስ መንፈስ አሁን ጥንስሱ ይደፋ አሁን ጥንስሱ ይደፋ አሁን መሳሪያው ይክሸፍ ሰንደሳር ሳር እንደዚህ መቆም እንደማይችል ሁሉ ያዙት መሳሪያ በኢየሱስ ክርስቶስም እንደ ሳር እንዲልመጠመጥ መተኮስ እስኪያቅታቸው እጃቸው እግራቸው በኢየሱስም ሽባ ይሁን ሊያጠፉ የተላኩ በዳቢሎስ የተያዙ ሰዎች አይኖቻቸውን እናሳውራለን በኢየሱስም እጆቻቸውን ሽባ እናረጋለን ሞትን ሊያካሂዱ የወጡ ሰይፍን የሚመዙ ሁሉ እጆቻቸው ሽባ እንዲሆኑ እጃቸው እንዳይታዘዝላቸው አይምሮአቸው እንዳይታዘዝላቸው በኢየሱስ ስም አሳልፈን ላንተ እንሰጣለን በኢየሱስ ስም አሳልፈን እንሰጣለን በኢየሱስ ስም ሰውነታቸውን ሽባ አደረገን በኢየሱስ ክርስቶስ ስም በኢየሱስ ስም አንዳች ነገር እንዳያደርጉ አንዳች ጥፋትን እንዳያደርጉ በወንድሞቻቸው ላይ ደም ማፍሰስን እንዳያደርጉ ከየትኛው ምድር ላይ መተው በወንድሞቻቸው ላይ ጥፋት ሊያደርጉ የተላኩ ከጥልቁ የተላኩ ዛሬ በኢየሱስ ስም አይኖቻቸው ይታው እጆቻቸው አይስራ በኢየሱስ ስም ነፍሳቸው ትዳን እነሱ ይዳኑ በኢየሱስ ክርስቶስ ስም የዳቢሎስ ስራ በእነሱ አልፎ እንዳይሰራ ስራውን ከለከልን ስራውን አቆምን በናዝሬቱ በጌታ በኢየሱስ ስም ደሞ ጸልያለሁ በሚዲያ ላይ ወጥተው የሚናገሩ የሚጮሁ የሚሳደቡ ወገኖቻችንን አንደበታቸውን በሳት እንነካለን በኢየሱስ ክርስቶስ ምህረት በእነሱ ላይ እንዲሆን ቋንቋቸው እንዲቀየር ሰላምን እንዲያውጁ ሰላምን እንዲያወሩ ፍቅርን እንዲናገሩ አንደበታቸውን በኢየሱስ ስም እንቀባለን በኢየሱስ ስም አይምሮአቸውን እንቀይራለን ሰላም ለወገኖቻችን ሰላም ለኢትዮጵያ ለምድሯ ለልጆቿ እግዚአብሔር አባቶች ሰላም ለኤርትራ ምድር ይሁን ለአበሻው ሕዝብ ሰላም ይሁን በኢየሱስ ስም ጉልበት ሁሉ ላንተ ይንበርከክልህ
አንደበት ሁሉ ሰላምን ይናገር አንደበት ሁሉ ፍቅርን ያውጅ አንደበት ሁሉ የሰይጣንን ነገር እንዳያስተጋባ በኢየሱስ ስም አእምሮን ሁሉ አሳልፈን ላንተ ማረከን ክብር ላንተ ይሁንልህ በኢየሱስ ስም አሜን ኢየሱስ ለዘላለም ጌታ ነው ሃሌሉያ መንፈስ ቅዱስ ከፍ በል የኔ ጌታ ከፍ በል የኔ ቆንጆ አምላኬ ኢየሱስ ከፍ በል የናዝሬቱ ኢየሱስ ራባዲያኖ ባሳክ ራባዲያና ባሼዲያና ባያራባዲያቦ ሬባኒያ ባሴክራ አዳና ባሼዲያና ባያራባ አዲያና ሴክራ ባዶባሻ በጌታዬ በኢየሱስ ስም የጥልቁ መንፈሳውን የተወጋዩን የድግምት መንፈስ ይወጋ ሼክራባ አዲያኖባ ሬባዲያ ሴክራ አዲያና ባሼ ዲያና ቦራቢ አዲያቤ ሳኬዲያኖ ቦሳ ይራባዲያሴ ያኮና ራባሻዲያ ባሴክራ Rabadiana baye harabadiabo yanabasek riadiabasa በኢየሱስ ስም ገረብጣለሁ የጥልቁን መንፈስ ደም ሲጠጣ የኖረ ሲታረድለት የኖረ በኢየሱስ ክርስቶስ ስም እኔ ገረብጣለሁ በየክፍለ ሀገሩ በአዲስ አበባ ላይ እያንዳንዱ ምድር ላይ ደም የሚገበር በኢየሱስ ስም ስራን ገረብጣለሁ በወንዝ ውስጥ በባህር ውስጥ ደም የምትገበር የመናፍስት ኃይል በሆራ ላይ የምትገበር በኢየሱስ ስም ስራን አፈርሳለሁ በሆራ ላይ የምትገበር በኢየሱስ ስም ስራን አፈርሳለሁ ደም ጠጪ መንፈስ በኢየሱስ ስም ስራን አፈርሳለሁ ሆራ ላይ ናዝሬት ላይ ደብረ ዘይት ላይ የምትገበር የማይሙና መንፈስ በኢየሱስ ስም ስራን አገረብጣለሁ በኢየሱስ ስም ስራን አገረብጣለሁ ያደብያ መንፈስ በኢየሱስ ስም ስራን አገረብጣለሁ ቁጭ ብለን ደማጠጣም ዘንዶው ይቀጠቀጣል በኢየሱስ ስም ረገምኩ ወደ ጥልቁ ውረድ በጌታ በኢየሱስ ስም እግዚአብሔር መልካም ነው ለእግዚአብሔር ያለ ማንም የለም እንደ እግዚአብሔር ያለ ማንም የለም እንደ እግዚአብሔር ያለ ማንም የለም በኢየሱስ ክርስቶስ ስም ደም አይጠጣም በኢየሱስ ስም ደም አይጠጣም በኢየሱስ ክርስቶስ ስም ደም አይጠጣም ኖ ሞር እኔ ልጆቹን እንትዝ ይለኛል መንግስታት ነገስታት ደም ያስለመዱት ግብር ያስለመዷቸው ወንዞች አሉ በመድራችን ላይ አባይ አንዱና አባይ ደም ይጠጣል እየታረደ ይሰጣዋል አይደል አረቂ ይሰጣዋል ደም ይሰጣዋል ይጠጣል አባይ ሆራ ደም ይጠጣል ሆራ ደም ይጠጣል ብቻ ወንዞች ሁሉ ደም ይጠጣሉ የኢትዮጵያ ወንዞች የልጆቻቸው ደም ጠጥተዋል ከዛ ደም ጋራ ነው መሬቷ ላይ ያን ደም የጠጣ ጋንንት ከዛ የሚወጣው ውሃ ደግሞ መሬቷ ላይ ይፈስና እንደገና የበቀለውን ደግሞ ልጆቿ ይበሉታል የወገናቸውን ደም ይበላሉ
ዛሬ በኢየሱስ ክርስቶስ ስም ከምድራችን ላይ ተገንጥሎ ተነቅሎ ይውጣ። የጌታዬ እሳት ሰማያዊው እሳት በእያንዳንዱ ላይ ይፍሰስ በናዝሬቱ በጌታ በኢየሱስ ስም። የቦረንትቻ መንፈስ ዛሬ ጌታ ይገልብጠው። ያደብያ መንፈስ የመይሙናን መንፈስ ዛሬ የጥንቆላ የድግምት መንፈስ ዛሬ አምላኬ ይገልብጠው በኢየሱስ ስም። ደም የጠጣ ደም የለመደ ግብር የለመደ መንፈስ ጌታ ይገልብጠው። ከእግዚአብሔር ውጪ የሚመለክ የትኛውም በኢየሱስ ስም ይገልበጥ። ጣዖቶች ይገልበጡ። መሰዊያው ይገልበጥ በኢየሱስ ስም። መሰዊያው ላይ እሳት ይንደድበት በኢየሱስ ስም። ኢየሱስ ጌታ ነው። We are here to fight the devil. እዚህ ጋር ያላችሁት ሰይጣንን ፋይት ልታረጉት ነው። ጾም ጸሎት ለክርስቶስ ወታደሮች የተሰጠ ስራ ነው። ወታደሮች የእግዚአብሔርን ሐሳብ ወደ ምድር የሚያመጡበት ነው። የእግዚአብሔር ልጆች የእግዚአብሔርን ሐሳብ ከሰማይ ስበው አምጥተው የሚኖሩበት ነው። በድብብቅ የሚኖር ነገር አይደለም። ጾም ጸሎት የድብብቅ ጫውታ አይደለም። የእግዚአብሔር ስራ የተገለጠ ነው። የዳቢሎስን በጨለማ ውስጥ የሚሰራውን በብርሃን የምንገልጥበት ነው። የጨለማውን ስራ በብርሃን የምናወጣበት ነው። የብርሃን ልጆች በብርሃን እንገልጣለን። በኢየሱስ ስም እየዞረ የሚጠጣ ደም እውነት ነው። በናዝሬት በአዳማ በደብረ ዘይት በምንድነው ወሎ ደሴ ጎንደር ጎጃም ብቻ ዙሪያውን ኢትዮጵያ ደም የሚጠጣ የሚገበር መንፈስ ጌታዬ ይንቀለው ከምድራችን ላይ አሁን። ጌታዬ ይገልብጠው አሁን። እንገለብጣለን። ወታደሮች ነን። የሱም ቤት ነው የመታሁት በኢየሱስ ስም። ከወገኖቼ ጋር ተስማምቼ መጥቻለሁ። አንዳች ኃይልና ጉልበት የለውም። የደብተራ መንፈስ ጌታ ይገልብጠው በኢየሱስ ክርስቶስ ስም። በጌታ በኢየሱስ ክርስቶስ ስም ድቤ የሚመታ የአጋንንት መንፈስ ጌታ ይገልብጠው አሁን። ጌታ ይገልብጠው። ይህንን የማይወድ ይህንን የማይስማማ ስጋና ደም ቢኖር ዛሬ እግዚአብሔር ነፃ ያውጣችሁ በኢየሱስ ስም። ነፃ ያውጣችሁ። መንፈሳችሁ የተረገመ ይሁን። እናንተ ነፃ ውጡ። ኢየሱስ ያድናል። ኢየሱስ ጌታ ነው። I feel good. ኢየሱስ ያድናል ለዘላለም። አሜን። ኢየሱስ ጌታ ነው። አሜን። I feel army. thank you አብራችሁኝ ያላችሁ ወታደሮች። ነገ እንደዚህ ላይቭ ላይ ድምጻችሁን ብቻ ያሰማችሁ እንድትጸልዩ ምጠይቃችሁ ሰዎች አላችሁ። ሌላ ደግሞ ሰዎችን ጋብዝላችኋለሁ። 21 ቀን አልችልም ብቻዬን ላገለግላችሁ ኤቭሪዴይ እና የተለያዩ ሰዎች ይጸልዩልናል። ኢየሱስ ጌታ ነው። አሜን። እኔ ችግር የለብኝም። ኦርቶዶክስ ቤተሰቦቻችን መተው እዚህ ጋር አንጸልይ ቢሉኝ ችግር የለብኝም። መስመራችን ክፍት ነው። አሜን። ሙስሊሞች ለጸልይ እዚህ ጋር ቢሉኝ እኔ ችግር የለብኝም። ግን ያው እኛ በኢየሱስ ስም ስለሆነ የምንጸልየው ያስማማንም ያብይ ነው። እንግዲህ ኦርቶዶክሶች እና እኛ ግን ያው በኢየሱስ ስም እንስማማለን ለማለት ፈልጌ ነው። I'm sure ቅር እንደማይላችሁ አምናለሁኝ። ማንንም ሰው ሊጸልይ ቢወድ ደስ ይለኛል። የምናመልከው እግዚአብሔር እኔ ጠንቋይን ሰይጣንን የሚቃወም ብቻ ነው የምፈልገው። ጠንቋይ አልወድም። ጌታ ይገልብጠው። በቃ ይሄ ሲደግም ሲጎነጉን የሚያድር I hate it። በኢየሱስ ስም መንፈሱ የተረገመ ይሁን። በኢየሱስ ስም የሚያሳብድ መንፈስ ወጣቱ ላይ አዚም ሲሰራ ለሊቱን ሙሉ ሲደግም ሁሉን ሲያንከራትት ሰው ሁሉ ስራ እንዳይሳካለት ቁጭ ብሎ ሲደግም የሚውለውን በኢየሱስ ክርስቶስ ስም ዛሬ በዛ መሰዊያ ላይ እሳት ይንደድበት። የእግዚአብሔር ሰይፍ ይለፍበት በኢየሱስ ስም። Hallelujah. I feel good. I'm good. Amen. እግዚአብሔር መልካም ነው።
እግዚአብሔር መልካም ነው እንደ እግዚአብሔር ያለ ማንንም የለም እንደ እግዚአብሔር እንደ አምላካችን ያለ ማንንም የለም እንደ አምላካችን እንደ እግዚአብሔር ያለ ማንንም የለም የሚገርም ጌታ እኮ ነው በቃ አንተ ተናገር እኔ እመታዋለሁ አንተ እዚህ ጋር ቁጭ ብለ አንተ እዘዝ እኔ እመታለሁኝ ዶጎሪ ለመናፍስቱ ዓለም አንቺ በስጋ ቁጭ ብለ ስታወሪ በመንፈስ የሚመታው የእግዚአብሔር ኃይል አለ ኢየሱስ ያድናል we don't scare አንፈራም ሰይጣን እኛን ይፈራናል ኢየሱስ ያድናል ስራውን የምንገለብጠው